ደቀመዛሙርቱ ምን አሉት? ከወጣ በኋላ አየኸው ወይ ቤተ መቅደሱን እንዴትም እንደሚያምር አሉት። ያው እንደምታዩት የዚህ ሀገር ድንጋይ አሰራሩ እጹብ ድንቅ ነው። ያ ቤተ መቅደስ የመጀመሪያው ቤተ መቅደስ በሰሎሞን የተሰራው በባቢሎናውያን በናቡከደነጾር ፈርሶ ስለነበር፣ ሁለተኛው ቤተ መቅደስ ደግሞ በዘሩባቤል ዘመን ታንጾ አርጅቶ የነበረውን ሄሮድስ የተባለው ንጉስ ደግሞ አድሶላቸው ስለነበር የቤተ መቅደሱ ውበት፣ የግድግዳው ጽዳት፣ የድንጋዩ አሰካክ፣ የመቅደሱ ማማር እጹብ ድንቅ የሆነ ስለነበር አየኸው ወይ የቤተ መቅደሱ ማማር አሉት። አዎ አየሁት፣ ግን ምን ያደርጋል ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። አዎ መሰራቱን ተሰርቷል፣ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ከዛ እንግዲህ ተያይዘው ወደዚህ ነው የመጡት። ያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት በኋለኛው ዘመን በጥጦስ ዘመን የሚፈጸመውን ለማመልከት ነው። ያ ቤተ መቅደስ ጽድቅ ብቻ አይደለም የሚሰራበት የነበረው፣ ኃጢአት ይሰራበት፣ ወንጀል ይፈጸምበት፣ ማጭበርበር ይካሄድበት፣ ንግድ ይፈጸምበት ስለነበረ በቤተ መቅደሱ የሚሰራውን ስራ ራሱ ባለቤቱ ኢየሱስ ክርስቶስንም እንዳላስደሰተው ታውቃላችሁ። ቤቴ የጸሎት ቤት ይባላል እንጂ የወንበዴ ዋሻ የነጋዴዎች መናኸሪያ አይደለም ብሎ የተናገረበትን እናስተውላለን። ስለዚህ በቤተ መቅደሱ ብዙ አይነት በደል ይፈጸም ነበር። ወደ ቤተ መቅደሱ መስዋዕት ይዘው የሚመጡ ከሩቅ ሀገር፣ ቤተ መቅደሱ እዚህ ብቻ ነው ያለው፣ ምኩራቡ ግን በሁሉ ቦታ ነበረ። በየምኩራቡ ሃይማኖታቸውን ያካሂዳሉ። በአመት በተወሰነ ጊዜ ግን ወደ ቤተ መቅደስ እየመጡ ደግሞ አምልኮታቸውን ይፈጽሙ ስለነበር በሚመጡ ጊዜ ከሩቅ ሀገር ከብት እየነዱ በግ ፍየል እየነዱ ይመጣሉ። ቤተ መቅደሱ 3 ክፍል ነበረው። ውስጠኛው ቅድስተ ቅዱሳኑ ነው። ሁለተኛው ደግሞ የካህናቱ መኖሪያ ነው። ሶስተኛው ደግሞ መነገጃ ቦታ ስለነበር ያንን ከብት የሚያስደነብር ነገር እየለበሱ ወደ ቤተ መቅደሱ እየደነበረ እንዲገባ ያደርጉትና የነጋዴዎቹን ከብት ቤተ መቅደስ የገባ አይወጣ፣ ከል የገባ አይነጣ እያሉ በዚህ አይነት ያንን ንብረታቸውን ይቀሟቸው ነበር። እንዲሁ ደግሞ ለስለት ለእግዚአብሔር እሰጣለሁ ለይዘው ሲመጡ በመንገድ ላይ ከብቱ በውሃ ጥም በሳር እጦት ሰውነቱ ከስቶ ሆዱ ሸልጎ ወደ ውስጥ ገብቶ ሲያገኙት ምን ነው ለእግዚአብሔር ነውር ያለበት ታመጣለህ? ያማረውን የሰመረውን ለምን አትሰጥም ሲሉ ታረኔስ ከሀገር የሳመጣው እንዲህ ነበረ። ነገር ግን እዚህ ከመጣ በኋላ በመንገድ ላይ መንገድ ስለተመታ ውሃ ስላጣ ሳር ስላልጋጠ በዚህ የተነሳ ነው ሲላቸው አይ ቅንነቱም አለ